بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلوات ربي وسلامه عليه أما بعد أحبتي في الله حياكم الله وبياكم إن شاء الله زاري إنه 41 حديث እናብራራለን በአላሁ Subhanahu Wa Ta'ala ፍቃድ በዚህ ሐዲስ ዛሬ ብዙዎቻችን የተዘፈቅንበትና ብዙዎቻችን እጅጉን አቅለን ስለምናየው አንድ አደጋ ረሱል አለይሂ ሰላቱ ወሰላም ያስጠነቅቁናል። ይህ አደጋ ሐሜት የሚባል በሽታ ነው። አላሁ Subhanahu Wa Ta'ala ከሐሜት ይጠብቀን። እንግዲህ ረሱል አለይሂ ሰላቱ ወሰላም በዚህ ሐዲሳቸው ሐሜት ማለት ምን ማለት እንደሆነ እንደዚሁም ደግሞ አደጋው ከፍተኛ እንደሆነ ያስረዱናል። አቢ ሁረይራ ረዲየላሁ ዐንሁ ወአርዳህ ሲናገሩ ረሱል አለይሂ ሰላቱ ወሰላም በአንድ ሐዲሳቸው ወይም ረሱል አለይሂ ሰላቱ ወሰላም እንዲህ ብለዋል አሉ قال أتدرون ما الغيبة غيبة من اندهونه ታውቃላችሁ ያሉ ረሱል አለይሂ ሰላቱ ወሰላም غيبة ማለት ምን ማለት እንደሆነ ታውቃላችሁ ያሉ صلوات ربي وسلامه عليه قالوا الله ورسوله أعلم اللهنا ملائكتኛው አዋቂዎች ናቸው እኛ غيبة ምን ማለት እንደሆነ አናውቅምና እንግዲህ አስረዱን አሳውቁን ነው ነገሩ قال رسول عليه الصلاة والسلام من قالوا ذكرك أخاك بما يكره እንግዲህ ወንድምህን በሚጠላው ነገር ማንሳት ነው ወንድምህን በሚጠላው ነገር ማንሳት ነው قيل ለረሱል አለይሂ ሰላቱ ወሰላም እንዲህ ሲሉ ጠየቋቸው ምን አላቸው أفرأيت إن كان في أخي ما أقول እንግዲህ ይሄ ወንድሜ የተባለው ሰውዬ ስለሱ ያወራውት ሰውዬ በሌለበት የምናገረው ነገር እሱ በርግጥም ያለበት ነገር ከሆነ የሚሰራው ነገር ከሆነ የሚፈጽመው ነገር ከሆነሳ ብናገር ምን ችግር አለው ያም ችግር አለው ወይ ብለው ጠየቋቸው እንግዲህ ለምሳሌ አንድ ጓደኛ አንድ ወንድምህ የሆነ ነገር ሰርቷል ያን ነገር አስመልክቶ አንተ እሱ በሌለበት ማውራት የሰራው ነገር ነው እውነት ነው ሐቂቃ ነው ብትናገረው ምን ችግር አለው የሚባል ጥያቄ ከመጣ ረሱል አለይሂ ሰላቱ ወሰላም ኢን ካነ ፊሂ ማ ተቁል ፈቀድ እግተብተሁ በርግጥም ስለሱ የምትናገረው ነገር የፈጸመው ያለበት የሚያከናውነው ነገር ከሆነ በርግጥም አንተ ያን ሰውዬ በሌለበት በሚጠራው ነገር አንስተኸዋል ሐሜት አምተኸዋል ማለት ነው አሉ ረሱል አለይሂ ሰላቱ ወሰላም ነገር ግን ወኢን ለም የኩን ፊሂ አንተ የምትናገረው ነገር እሱ ላይ የሌለ ነገር ከሆነ ፈጽሞ እየቀጠፍክበት የሌለውን ነገር የምትናገር ከሆነ فقد بهته ያላደረገውን ነገር አምጥተህ ለጥፈህበታል ትልቅ የሆነን ወንጀል ሰርተሃል ማለት ነው ብለው ረሱል አለይሂ ሰላቱ ወሰላም ይናገራሉ እንግዲህ غيبة ማለት አንድ ወንድምህን በሌለበት እሱን ማንሳት ነው እሱ የማይወደውን ነገር ማንሳት እንግዲህ ወይ እህትሽ ወይ ወንድምህ በሌሉበት ስለነሱ እነሱ የማይወዱትን ነገር እነሱ እዛ ቦታ ላይ ቢኖሩ ኖሮ ልታነሹ የማትችውን ነገር አለማንሳት ነው خلاص ያነሳ የሆነ እንደሆነ በርግጥም ያንን ሰው ያችን ሴትዮ ምን አድርገሃል አምተሻል ወይም አምተሃል ማለት ነው ባረከላሁ ፊኩም አላህ ይጠብቀን والله ስለ غيبة መናገር ራሱ ያስፈራል ለምን ቢባል አብዛኛዎቻችን የተዘፈቅንበት ነገር ነው ማንንም ከማንንም ተሽሎ ሊናገረው የሚችለው ርዕስ አይደለም ሱብሃንአላህ በጣም የሚያስፈራ በጣም እጅጉን የሚከብድ ነገር ነው ወንድማችን የሚሰራውን ነገር ያደረገውን ነገር እሱ ባለበት መናገሩ ምንም ችግር አይደለም ለምን እሱ ራሱ ስለዛ ነገር ምላሽ ይሰጣል አሊያም ደግሞ ስለዛ ነገር እሱ የሚለውን ይላልና ነገር ግን እርሱ በሌለበት ወይም እርሷ በሌለችበት ስለዛ ሁኔታ ማውራት እጅጉን በጣም ከባድ የሆነ ነገር ነው غيبة ቢባለው ሐሜት ቢባለው ነገር ብዙዎቻችን አስከፊነቱን የምናውቀው ነገር ነው አስከፊ ነገር እንደሆነ የምናውቀው ነገር ግን ጥንቃቄ ላይ አብዛኛዎቻችን ዜሮ ነን ረሱል አለይሂ ሰላቱ ወሰላም ሐሜት የሚባለውን ነገር ፎርሙላውን ወይም ደግሞ ገደቡን ቁጭ አድርገው አስቀምጠዋል ምንድነው አሉ ባጭሩ ذكرك اخاك بما يكره
ወንድምህን እርሱ በሚጠላው ነገር ማውሳት እርሱ በሌለበት ማለት በቃ ባጭሩ ያ ነገር እሱ በሌለበት ልታወራው የማትችለው ከሆነ እሱ ባለበት ብታወራው እርሱን የሚያበሳጨው የሚያስከፋው ነገር ከሆነ እርሱ በሌለበት ማውራትህ በርግጥም አንተ ያንን ሰው እያማህ ነው ማለት ነው አንቺም እንደዛው ማለት ነው እንግዲህ ጊባ በእስላም حرام ነው ለምሳሌ አንድ ወንድምህ አጠገብህ የለም እሱኮ ኩሩሮ ትላለህ ወይ ደግሞ መላጣ ነው ትላለህ ወይ ደግሞ ሌሎች ነገሮች መሰለን በጣም የሆነ መጥፎ ሰው ነው ትላለህ ስለ ምግባሩ መጥፎ ነው ትላለህ በጣም ስቁንቁን ነው ማለት ለምሳሌ ፈሪ ነው ችኩል ነው ዋሾ ነው ቀጣፊ ነው በዳይ ነው ሲሰግድ ሩኩን በትክክል አይሰግድም ለእናት ለአባቱ ጥሩ አይውልም ስርዓት አልባ ነው ወሬ ያበዛል ብዙ ይበላል እንቅልፋም ነው ልብሱ ጽዳቱን አይጠብቅም ኢላ ገይሪ ذلك እንግዲህ ብዙ ነገሮች አሉ እነዚህ ነገሮች ሁሉ እሱ በሌለበት ካወራህ አንተ ያን ሰው ያምተዋል ማለት ነው ሱብሃንአላህ አጂብ እኮ ነው والله እነዚህ ሁሉ ነገሮች አሁን የጠቀስኳቸው ነገሮችን ሰውየው በሌለበት የምትናገር የሆነ እንደሆነ በርግጥም ያን ወንድምህን ያችን እህትሽን አምትሽታል ማለት ደግሞ እሷ ጸጉር እንኳን የላትም መላጣ ከሆነች ትያለሽ ለምሳሌ አረ ደግሞ እቺ ምን ፉንጋ ደግሞ ከማን ተሸላኖት ያለች በሌለችበት ሌሎችም ማለት ሌሎችም ነገሮች ሌላውን ጥቅም የሚገባው ነገር ምንድነው አንድ ሰው ሐሜት ሲያነሳ ሰውየውን የሚያነሳው አንድ ሰው ነው ለምሳሌ ነገር ግን ከእርሱ ጋር ደግሞ መካፈል አሁንም ይሄ حرام ነው አንተ ቁጭ ብለሃል ጓደኛ አጠገብ ላይ ቁጭ ብሎ ስለ አንድ ሰው አነሳለህ አንተ ልትመክተው ይገባል ይሄም ጠፍቷል ዛሬ ከሁላችንም والله አንዳችን ስናጠፋ አንዱ ሰው ተው ቢል ኖሮ ሐሜት ይባል ነገር በጠፋ ነበር ግን የሚመልሱ ሰዎችም ጠፉ ያ ሰው የስም ሲያነሳ አንድ ሰው ተው የሱን ስም አታንሳ እምቢ ካለት ጥለኸው ሂድ አንተን ወንጀል ውስጥ ያስገባሃል ሰዒድ ኢብኑ ጁበይር የሚባሉ አንድ ታላቅ ታቢዒ ነበሩ ትልቅ ዓሊም ነበሩ እሳቸውን የገደላቸው ሐጃጅ ኢብኑ ዩሱፍ የሚባል አንድ ሰው ነው እሳቸው የእሳቸውን ዒልም በዚህ ኡማ ውስጥ የማይፈልግ የእሳቸው ዒልም ለሱ የማያስፈልገው ሰው የለም ተብሎ ይነገር በጣም ትልቅ ዓሊም ነበሩ ሲናገሩ እሳቸው ስለሳቸው ሲነገሩ ያሉ ካነ ላ የደው አህለን ይغتاب عنده እርሳቸው ዘንዳ አንድ ሰው በሐሜት እንዲነሳ ፈጽመው አይፈቅዱም ነበር ይባላል መይሙን ቢን ሲያህ የሚባሉ አንድ ደግሞ ሷሊህ ሰው ነበሩ አንድ ሰው አያሙም ይባላል ጭራሹን እርሳቸው ዘንድ ደግሞ አንድ ሰው እንዲታማ አይፈቅዱም አንድ ሰው እሳቸው ዘንድ ሰው መጥቶ አከሌን ቢያማ የሆነን ሰው ቢያማ ይከለክሉታል እንቢ ካለት ጥለውት ነበር የሚሉት ሱብሃንአላህ አንድ ጊዜ አንድ የሆኑ ሷሊህ ሰው ነበሩ يقول موسى ابن ابراهيم ይባሉ አንድ ሰው ሲናገሩ አንድ በጊዜያችን የነበሩ አንድ ሰው ነበሩ ከርኺ የሚባሉ ሰው እና አንድ ሰው እሳቸው ዘንዳ መጣና ምን አላቸው ስለ አንድ ሰው አንስቶ ማውራት ጀመረ ስለዛ ሰው ሐሜት ጀመረ معروف ከርኺ የሚባሉ ሰው ደግሞ ምን አሉ يقول له እንዲህ አሉት ተመልከቱ አፉን ለማስያዝ ማለት ነው اذكر القطن اذا وضعوه على عينيك بعينه ውስጥ ጥጥን በሚያስገቡበት ጊዜ ያንን ጊዜ አስታውስ ብለው ተናገሩት ይባላል ያኒ ሞትን አስታውስ ጸጥ እንዲል ማለት ነው ሱብሃንአላህ የሚያወራውን ነገር እንዲቆርጥ ማለት ነው ሱብሃንአላህ هكذا كان السلف ሰለፎች ስለነሱ ዛሬ ዘወትር ስማቸው የሚነሳ ሰለፎች እንደዚህ ነበሩ ሰለፎች
እኛ ሰለፎች ተከታይነን የምንል ሰዎች የነሱን ባህሪ እንጂ ፉከራ አይደለም እኮ አይደል? ፉከራ አይደለም። አንተ ሰዎችን እየዘለፍክ እየሰደብክ በአሜት እያነሳ ምን ይያል ሰለፎች ነን የምትል ከሆነ የነሱን ይኸው ስነ ምግባር ተማር። ሱብሃንአላህ እነሱ እንደዚህ ነበሩ። እነሱ ሰውን አያሙም ነበር። ሐሜት ሲነሳ እነሱ ሞትን ነበር የሚያስታውሱት። አይናቸው ውስጥ የሚገባውን ጥጥ የዛን ጊዜ ብቻቸውን ሲሞቱ የነበረውን አህዋል ሁኔታ ነው የሚያስታውሱት። ሱብሃንአላህ አንድ ጊዜ ኢያስ ኢብኑ ሙዓዊያ አልሙዘኒ የሚባሉ አንድ ታላቅ ዓሊም ነበሩ። እሳቸው አንድ ሰው እሳቸው ዘንድ አመጣና ስለሳቸው ጋር ቁጭ ብሎ አውርቶ ጨርሶ ሄዳሉ። ከዛም በኋላ ሄድኩኝና ኢያስ ለሚባሉት ሰው ለነዚህ ለታላቁ ዓሊም አንድ ከእሳቸው ጋር የነበረ ሰው ነው። ይሄ ሰው እኮ እርሱ ዘንድ መጥቶ እንዲህ ያወራል ብዬ ሰግቼ ነበር። ይሄ ሰው እኮ እንዲህ ነው ሲናገር እኚህ ታላቁ ዓሊም ኢያስ የሚባሉት ታላቁ ዓሊም አልቃዲ አልፈቂህ ታዋቂ የሆኑ ቃዲ ነበሩ በጊዜው። እንዲህ ጠየቁት። فقال اغزوت ደይለም የሚባል ከተማን እነዛን ሰዎችን ዘምተህ ነበር እንዴ? አልዘመትኩም። እሺ ሲንድ የሚባልስ ገዝዋ ነበር ዘመቻ ነበር፣ ያንንስ ዘምተሃል? አልዘመትኩም። ሂንድ ላይስ ዘመቻ አድርገሃል? አልዘመትኩም። ሩም ላይስ ዘመቻ አድርገሃል? አልዘመትኩም። እሺ እንግዲህ እነዚህ ደይለም ሲንድ ሂንድ ሩም የሚባሉት የእስላም ጠላቶች ካንተ ምላስ ሰላም ይወጡ ይሆን እንደሆነ ሰላም ከሆኑ ይሄ ሙስሊሙ ሰው ካንተ ምላስ ሰላም ሊወጣ አይገባውም ወይ? ተመልከት እንግዲህ ዛሬ የኢስላም ጠላት የምትላቸው ከሃዲያኖች በአጠቃላይ እነሱን ሲዘልፍ እነሱን ሲኮንን ማንንም አታይም። ሙስሊም ከሆነስ ዳኢ ከሆነስ በአላህ መንገድ ላይ የሚታገል ከሆነስ የዛን ጊዜ የቀስት ማት ነው የሱ ልብና የሱ ፊት ላይ አንገቱ ላይ የሚሰካበት ማለት ነው። ኢዘን እኛም ለነሱ እንደዚህ ነው የምንለው ማለት ነው። ሰዎችን ዱዓቶችን ዑለማዎችን ምናምን ለሚሳደቡ ሰዎች እነዛ ከሃዲያኖች እነዛ የእስላም ጠላቶች እነዛ ሙስሊሞችን የሚገሉ የሚያስሩ የሚያሰቃዩ ሰዎች ካንተ ምላስ ነፃ ወጥተው ዑለማዎች ባንተ የምላስ ሲሰቃዩ እንዴት ሊሆን ይችላል? እንዴት ይሆናል? ይህ ተገቢ ነው? ቆም ብለህ ልታስብ አይገባም እንዴ? አኺ ፊላህ አንቺስ እኽቲ እንደው ቆም ብለሽ ልታስቢ አይገባም እንዴ? ነዓም ሁልጊዜም ቢሆን ሳታስበው ሳትፈልገው የአንድን ሰው ስም አንስተ የሆነ እንደሆነ ቶሎ ብለህ ለመመለስ ሞክር። ቶሎ ብለህ ለመመለስ። አንድ ጊዜ አብዱላህ ኢብኑ ወህብ የሚባሉ አንድ ታላቅ ዓሊም ሲናገሩ ምን ይላሉ? አሁንም ከሰለፎች ነው። ምን ይላሉ? نذرت أني كلما اغتبت إنسانا أن أصوم يوما ይላሉ። እኔ አንድን ሰው ባማሁኝ ቁጥር በስ በሐሜት ባነሳሁኝ ቁጥር ለመጾም ነድር ገባሁኝ አሉ። ስለት ገባሁኝ አሉ። በቃ አንድ ሰው ካማሁኝ እጾማለሁኝ በቃ خلاص يعني فأجهدني በጣም አደከመኝ አሉ። በቃ ሰውን ከማማት የተነሳ መጾም ሆነብኝና ደከምኩኝ። كنت اغتاب واصوم ሰዎችን በሐሜት አነሳለሁ እጾማለሁ። ከዛ በኋላ ያን ተውኩትኝና ምን አደረኩኝ አሉ? فنويت اني كلما اغتبت انسانا ان اتصدق بدرهم አሉ። በቃ አንድ ሰው አሁን ካነ ጾሙ ምንም ለውጥ አላመጣብኝምና ከዛሬ ጀምሮ ሰውን ያማውኝ የሆነ እንደሆነ ባማውኝ ቁጥር አንድ ድርሃም ሰደቃ ለሰጥ ወሰንኩኝ አሉ። አሁንም ምን አደረኩኝ? ነድር ገባውኝ ተሳልኩኝ አሉ። فمنه حب الدراهم تركت الغيبة ይላል። ለድርሃም ለገንዘብ ካለኝ ፍቅር ሰዎችን ማማት አቆምኩኝ ብለው ይናገራሉ። ተመልከት ሱብሃንአላህ عجيب እኮ ነው والله። اذا هكذا كان السلف ሰለፎች ሰዎችን ለማማት በሚወዱት ነገር ራሳቸውን ይቀጡ ነበር ያንን ነገር ለማቆም ማለት ነው።
አሁን እዚህ ጋር አንድ የሚነሳ ትልቅ የሆነ ቁም ነገር አለ። እንዴት ነው አንዳንድ ጊዜ ኮይ ሰዎችን ስም ማንሳት ግድ የሚሆንበት አጋጣሚ አለ። አንዳንድ ጊዜ የሰዎችን ስም የምናነሳበት አጋጣሚ አለ። ለምሳሌ አንድ ሰው በደለ ከዛም ዳኛ ወይም ፖሊስ ጣቢያ ሄደ ሊሆን ይችላል ወይ አንድ የሚሰማው ሰው ዘንድ ሊሆን ይችላል የሚያከብረው ዘንድ እዛ ሄደ አረ አብዱላህ እኮ ወይም መሐመድ እኮ ወይም ፋጡማ እኮ አይሻ እኮ እንደዚህ አድርጎኝ እንደዚህ አድርጋኝ እንደዚህ በድሎኝ እንደዚህ ገንዘቤን ወስዶ ምናምን እሱ በሌለበት አነሳ። ይሄ እንዴት ነው? ይሄም አሁን ጊባ ይባላል? አይ ይሄ አሁን ለምሳሌ ሰውየው የተበደለው ነገር ነው፣ ክስ ያቀረበ ነው። ክስ በሚያቀርብበት ጊዜ ይሄ ሰውዬ ያንን ሰው ይሄ ነገር አድርጎኛል ብሎ የሚናገር ከሆነ ይሄ አሁን ምን አይባልም? ጊባ ወይም ደግሞ ሐሜት አይባልም ማለት ነው። نعم ሁለተኛ ለምሳሌ አንድ የሆነን ሰው መጥፎን ስራ ሲሰራ አየኸው ተመለከትከው ያን ሰውዬ የመከልከል ችሎታው የለህም ብቃቱ የለህም በእውቀትም ሊሆን ይችላል በጉልበትም ሊሆን ይችላል ግን እሱን ሊከለክሉት ሊያስተካክሉት የሚችሉ ሰዎች አሉ ሄድክና እሱ ሊሰማው የሚችለው ሰው ሄድክና ኡስታዙ ሊሆን ይችላል ሄደ እራከኔ እኮ እንዲህ ሲያደርግ አይቼዋለሁ ኡስታዝ እኔ ይሄን ልጅ መመለስ አልችልም እርሶ ምከሩት ብሎ ቢናገር አሁንም የሰውዬ ያየው ነገር ከሆነ ትክክለኛ ነገር ከሆነ ያ ሰውዬ እንዲመለስ ፈልጎ መልካም ነገር ፈልጎ እርሱን ለዓለማማት ለሐሜት ሳይሆን ለሱ መስተካከል ፈልጎ ያደረገው የሆነ እንደሆነ ያንን ነገር አሁንም ይሄ ነገር ሐሜት አይባልም ባረከላሁ ፊኩም نعم ወይ ደግሞ ሙፍቲ ጋር ፈትዋ የሚሰጥ ዓሊም ጋር ሄደ ወንድሜ እንደዚህ እየበደለኝ ነው ሚስቴ እንደዚህ እየበደለችኝ ነው እንደዚህ ያደረገችኝ እና ከዚህ እንዴት ነው የሚችለው ምከሩኝ ብሎ ምክር ቢጠይቅ አሁንም ሰውዬ نعم ሐሜት አምቷል ማለት አንችልም ግን ቢቻል አከለ ያደረገኝ ብሎ ስሙን ከመጥቀስ አንድ ሰው እንደዚህ ያደረገኝ ነው እንዲህ ያደረገኝ ነውና ይሄን ሰውዬ ከዚህ ነገር እንዴት ነፃ አችላለሁ ይሄን ብሎ ኢስቲሻራ ወንደ ምክር መጠየቁ የተሻለ ነው ስሙን ከመጥቀስ ባረከላሁ ፊኩም እንደዚሁ ደግሞ አህበቲ ፊላህ በሌላ አጋጣሚ አንዳንድ ጊዜ ሊያጋጥሙን የሚችሉ ሰዎችን ስም ግዴታ የምናነሳባቸው አጋጣሚዎች አሉ ምንድነው እሱ አንድ ሰው ግልጽ አድርጎ ወንጀል የሚሰራ ይሆነ እንደሆነ ለምሳሌ ኸምር የሚጠጣ ከሆነ መጥፎ ነገሮችን የሚሰራ ከሆነ ሰዎችን ሙስሊሞችን ይሄን ተጠንቀቁ ይሄ ሰው መጥፎ ባህሪ ያለበት ነው ቁማር የሚጫወት ከሆነ አንተ ከዚህ ሰው ጋር እንዴት ጓደኛ ትሆናለህ ይሄ ሰውዬ መጥፎ ባህሪ ያለው ሰው ነው ኸምር የሚጠጣ ሰው ነው ይሄ ሰውዬ ቁማር የሚጫወት ሰው ነው ብለህ ልጅህን ብትመክረው አሁንም ይሄን ሰውዬ ልጅህን ለማስጠንቀቅ ነው ለምሳሌ ወይ ጓደኛን ተስጠነቀቅ ነው ወይ ቤተሰብን ያስጠነቀቅ ነው ስለዚህ ያን ሰውዬ ለማስጠንቀቅ ብለህ ነው እንጂ ሐሜት ተደርጎ አይቆጠርምና ማስጠንቀቅ ይቻላል ከእንደዚህ አይነት ሰው ጋር እንዳትሆኑ ይሄ ሰው እኮ እንደዚህ የሚያደርገው ነው ያንተ ደግሞ ቦታ ደግሞ መስጂድ ነው ያንተ ቦታ አላህን ማምለክ ነው ያንተ ቦታ ሰላት መስገድ ነው ያንተ ቦታ ልጆችን ማስቀራት ነው እንጂ እንዲህ አይነት ሰዎች ጋር ሱስ ካለባቸው ኸምር ከሚጠጡ ቁማር ከሚጫወቱ ከሴቶች ጋር ከሚዘሉ ሰዎች ጋር መሆን የለብህም ብሎ ቢመክረው አሁንም ያን ሰውዬ በሐሜት አነሳው ተብሎ አይነገርም የሚችል ከሆነ ግን ያንንም ሰው ሄዶ ቢመክረው ይመረጣል ነው በመጨረሻ ደግሞ አንዳንድ ጊዜ አንዳንድ ሰዎች የሚታወቁበት ስም ይኖራል የሚታወቁበት እነሱም በዛ ስም ቢጠሩ የማይጠሉት የሆነ ለምሳሌ ማለት ነው አጭር ከሆነ ያ አጭሩ ብለህ ብታነሳው እሱም ያ ከሆነ ያንን ነገር ማለት ነው ለምሳሌ አይነ ስውር ከሆነ ያ እንግዲህ የማያው ሰውዬ ብለህ ብትናገር ወይም ደግሞ እጁ ላይ ችግር ካለበት እጁ የታመመው ሰውዬ እንደዚህ ብለህ ብትናገር እንደዚህ መሰል ነገሮችን ብትናገር ያ ሰውዬ የማይጠላውና የታወቀበት ታዋቂ የሆነበት ስም ከሆነ በዛ ስሙ ቢጠራ እንግዲህ ምንም ችግር የለውም ብለው ዑለማዎቻችን ይናገራሉ አላህ Subhanahu Wa Ta'ala እንግዲህ ሰዎችን ከማት ይጠብቀን ሐሜት ትልቅ የሆነ ሰቆቃ ያለው ነገር ነው ኢንሻአላህ ባጭሩ ስለ ሐሜት ሐዲሳችንን አስመልክቶ ይሄንን ብለናል ግን ስለ ሐሜት ብንናገር والله ረጅም የሆነ ጊዜ መውሰድ እንችላለን አላህ Subhanahu Wa Ta'ala ጥቂቷንም ቢሆን ሰምተው ከሚሰሩ ሰዎች አድርገን هذا والله اعلم والسلام عليكم ورحمة الله وبركاته